እንዴት ድንገት ትተወኛለች? ይሄን ሁሉ ጊዜ ቆይተን ብዙ ዋጋ ከፍዬለት አብረቶንን እንዴት ባንዴ ነው የሚወሰንላት? ደሞ አንዳንዴ ደሞ ያገቡ የለ ወር ደሞ ሌላ ፍቅረኛ ይዞ የለ እንዴት ሰው እንዴት ፍቅር ይጠፋል ወይ በሳምንት በሁለት ሳምንት? እንዴት ነው ቦይፍሬንድ አዲስ አግብታ ለምዳ የምትኖረው? ባንዴ እንዴት ተቻለላት? ከምንም በላይ እሷን ከማጣቱ በላይ ለአብዛኛው ወንድ ከምንው ደግሞ አዲስ ሰው ለመደች ሚለውም ያናደደዋል፣ ያሳስበዋል፣ እልይዟል። እንዴት ትላን ሰላም አልነበረችው? እንዴት ነው ባንዴ ምንም ነገር ሳትነግረኝ ልም ብላ ጥላኝ ሄደችው? ቤቴን ለቃ ያወጣችው? ለምድር የጠፋችው? ምናምን የሚሉ ጥያቄዎች ይነሳሉ። እውነት ለመናገር በዚህ ቪዲዮ መናገር የፈለጉት ለምንድነው ሴቶች እየወደዱህም ቢሆን ውስና አርገው የሚሄዱት ድንገት ሳታስበው ድንገት ሰርፕራይዝ የሚሉ ለምንድነው? ነው ሶ እውነት ለመናገር ሴቶች ልም ብለው የሚጠፉት ሪሌሽንሺፕ ውስጥ ያሉ ግሪፋቸውን በደንብ ስለሚጨርሱ ነው። ግሪፍ ማለት ያ ፔናቸውን አንተን የመተው ሐሳባቸውን በደንብ አብላልተው ስለሚጨርሱ ነው። ሪሌሽንሺፕ ውስጥ ኮንስተንትሊ በተደጋጋሚ ትሞክረዋለች። ምን እንደሚሰማ ቴስት አረጋች። ኢሞሽናሊ ከኛ አንፃር በደንብ ኢሞሽናቸውን ማመዛዘን ይችላል። ባለፈው ቪዲዮ ላይ ማውርተናል አይደል? ስለዚህ ቀድመው ሊሆን የሚችለውን ነገር ሲናሪዮችን ኢቭን ቴስት ያደርጋሉ። ብታጣ ከተለያየ አንግል ምን ሊሰማት እንደሚችል ምን ሊቸግራት እንደሚችል ራሷን መዝና አይታ ለክታ ነው የምትቆርጠው። ልክ 20 ጊዜ ለካ አንድ ጊዜ ቁረጥ እንደሚባለው አይደል? ስህተት እንዳሰራ ሰው ልትተው ስትል በተደጋጋሚ ነው ቴስት የምታረገው። ይጣላች ልታየው ትችላለች። አንድ ቀን ሁለት ቀን እየዘም ያለች ተሞክረዋል። ሰው አስባ ስለምትወስን ነው። በደንብ አብላልታ አንተ ልትል የምትችለውን ሁሉ ታውቀዋለች። ልታረግ የምትችለውን ሁሉ ጭንቅላቷ ሰርተዋለች። ገብቷል አይደል? ቀጥሎ ምን ሊፈጠር እንደሚችል ሁሉ ካልኩሌሽኖች ስላስገባች አይገርማትም። ያንተ ለቅሶ፣ ያንተ ረብሻ፣ ያንተ እንትን የማይገርማቸው ለዛ ነው። ፕላስ እንዲጸጽታቸው አይፈልጉም ሴቶች። በጣም ሪስክ ላይ ጠንቃቃ ናቸው። ሪስክ መውሰድ አይፈልጉም። ሶ በጣም ተጠንቅቀው ኤቭሪ ዶት ኮኔክት አድርገው እንዳይጸጽታት ሆና ነው የምትሄደው። ገባህ አይደል? በቂ ምክንያት ይዛ ማለት ነው። ምክንያቱም በአእምሯቸውም ኢሞሽናሊ መተሳሰርን አይፈልጉም። ኢሞሽናል እንትኑን ይፈልጉታል፣ ነፃነቱን። ረዳኸኝ? ስለዚህ እነዚህ ነገሮች አስባ ጨርሳ ስለሆነ ላንተ ስትነግር ላንተ ሰርፕራይዝ ነው አይደል? አልፈልግም ሁለተኛ ብላ ወይ ጥላ ስትሄድ ወይ ስትተው ወይ ከላ ሰው ጋር ስትሆን ላንተ ሰርፕራይዝ ነው። ትደነግጣለህ። ሰላም አልነበር እንዴ ትላለህ። ምክንያቱም እኛ ሰላምን የምናይበት ሁለት ሶስት ነገሮች ናቸው። ምግብ ካለ ከበላ ከተዝናና ከሳቅ በቃ ሰላም ነው ይመስላል አይደል? ማገር ምን ትፈልጋለህ? ያንኮራፋ ትተኛለህ። ኦፍ ኮርስ እየነቀፍኳቸው አይደለም፣ ግን እንደዚህ እኔም እንደዛ ነኝ ወንድ አይደለም። ሶ ያ ነገር ስለሆነ ላይታወቅ ይችላል፣ ግን ትነግርሃለች እኮ በተለያየ መንገድ ጠቅጠቅ ታረጋለች። ቀጥሎ እንገባዋለን። ሶ ፋይናሊ ስትወስን ላንተ ዱብዳ ለሷ ግን ቀድማ የተለማመደችው ፕራክቲስ ያደረገችው ነገር ነው። ተረዳኸኝ? ኤቭሪ ሰናር ቀጥሎ የት ቤት እንደምትከራይ፣ የት እንደምትኖር፣ በምን ገንዘብ እንደምትኖር፣ ስራ የት እንደምትሰራ ሁሉ ነገር ሰርተዋለች ሂሳቡ። ሶ ለምንድን ነው ታዲያ ምንድነው ምክንያቷ? ሴት ልጅ ቀድማ ረጅም ጊዜ እንድትወስን የሚያረጋት ሪሌሽንሺፕ ላይ ጥላህ እንድትሄድ እንድትወስንና ሪሌሽንሺፕ እየወደደች መውደድ ካለ በቂ አይደለም ይላል ብዙ ሰው። እኔ ባየሁት በቂ ሲሆን አላየው ብዙ ቦታዎች ላይ። እውነት የመጀመሪያው ኢንቨስትመንት ነው። ኢንቨስት ከሚያረጉት አንፃር ነው ሊቭ ሊያረጉ የሚችሉ ሴቶች። ለምን ሲባል ባዮሎጂካሊ በጣም ዋጋ ስለሚከፍሉ በሪሌሽንሺፕ ውስጥ ተረተኛል። ማርገዝ፣ መውለድ፣ ልጅ ማሳደግ የሚባል ዋጋ ኢንቨስትመንት በለው ህይወታቸው ላይ ስለሚያረጉ ምን ይፈልጋሉ? ጠንካራ ሪሶርስፉል የሆነ ሴቭ ሊያረጋቸው የሚችል ሰው ይፈልጋሉ። ምንም ጥያቄ የለውም። ይሄ ናቹራሊ ነው የትኛዋንም ሴት የትኛውም ዓለም ላይ ያለች ሴት። ምክንያቱም ስትወልድ፣ ስታሳድግ፣ ስታረግዝ ዲፔንደንት ነች አይደል? ሶ በዛ ሰዓት እሷን ዲፔንደንት ሊያረግ የሚችል ሰው ትፈልጋል። ከተለያየ አንግል ዘላችሁ ገንዘብ ብቻ አይደለም። ኦፍ ኮርስ ገንዘብም ኢምፖርታንት ነገር ነው፣ ግን ከተለያየ አንግል ሴቭ ሊያረጋት የሚችል ሰው ትፈልጋለች። ምንም ጥያቄ የሌለው ነገር። ማርገዝ ከባድ ነው አይደል? ሰውነት ቅርጽ መቀየሩ የምሬ ነው። ምን ያህል ስትራክቸራቸው እንደሚቀይረው፣ ምን ያህል ከባድ እንደሆነ፣ ምን ያህል ኢሞሽናሊ እንደሚረብሻቸው አይደል? ከዛ ደግሞ መውለድ በሞትና በህይወት መሀል እንደሆነ ምን ያህል እንደሆነ ትረዳለህ አይደል? መውለድ ምን ያህል ፔንፉል የሆነ ነገር እንደሆነ። ከዛ ደግሞ ያንተን ልጅ ማሳደግ፣ መንከባከብ፣ ማጥባት፣ ማብላት፣ ማጫወት ቀኑ ሙሉ። እኛ ለምን እንደማደንቃቸው ታውቃለህ? ሴቶችን እዚህ አጋጣሚ ሲስተር እስመጣው እዛ ጋር ያዝልኝ በላይ 2 ደቂቃ ልጁን ሰተይ ስትል ወገቤን ሁሉ ነው የሚያመኝማ። ብቻ ይሄን ዋጋ አይጠሉትም፣ ግን አትሊስት ስለዚህ ዋጋ ሲጨነቁ ሌላ ከኋላ ፕሮቫይድ የሚያደርግ ሪሶርስ ማያሳስባቸው አይደል? ሴፍ መሆናቸው ማያሳስባቸው፣ ዲፔንደንት በሆኑበት ሰዓት ስጋት የሌለባቸውን ሰው ናቹራሊ ይመርጣሉ። ይሄ ኔቸራቸው ነው። ለዛ ነው አንዱ መለኪያው ገንዘብም ስለሆነ ነው። በዚህ ዘመን እንዳይመስል ሴት በጣም ብልጥ ነች። በተለይ ማቹር እያደረገች ስትሄድ 24 25 እያለች ስትሄድ ኮንስተንትሊ ቴስት ነው የምታደርግ። በዚህ መንገድ ያስኬደኛል ወይ ይስሉሃል? ልጅ ስወልድ ሪሶርስፉል መሆን ይችላል ወይ? ተስፋ አለ ወይ? ፕራክቲካል የሆነ ሪሶርስ ስቴቢሊቲ እና እንትን ፕሮቫይድ ማድረግ ይችላል ወይ? ወሬ አይደለም። እኛ በዚህ እድሜያችን ወንዶች ሳክስነን አይደል? እንዴት ያለቂ በስቲውት እጂያችን ሸጨችን መጥፎ አይደለም። ሴት ግን ፕራክቲካሊ ነው የምታይ። ፕራክቲካሊ ተስፋ አለ ወይ? ፕራክቲካሊ ነገ ስወልድለት
ምክንያቱም ሎንግ ተርም ፕላን ነው የሚያስቡት ተረተኛል። ምክንያቱም እነሱ ኢንቨስት ከሚያደርጉት አንጻር ኦኬ መሆን ይፈልጋሉ፣ ሴቭ መሆን ይፈልጋሉ። ለዛ በነገራችን ላይ አይታ ለመቀየርም ብዙ ጥረት ታደርጋለች የምትወድ ከሆነ ያንን መስመር እንድትይዝ ያንጌጅ ላይ አይደለም። ስራ ከሆነ ስራ ትልሃለች፣ የሆነ ነገር አድርግ ትላለች። ባይዘው ሴቶች ፑሽ ያደርጋሉ። ጤነኛ ሴቶች፣ ትክክለኛ ሴቶች በጣም ነው ፑሽ የሚያደርጉ እንድትሰራ፣ እንድትለፋ፣ እንድትሞክር ምናምን። ምክንያቱም ይገባቸዋል ኔቸራቸው። ስፔሻሊ የሆነ እድሜ 23 24 እያሉ ሲመጡ የሚገፉ እንደዚህ አይነት ስራ በቃ ለምን ኢንስቲንክታቸው ይገፋቸዋል፣ ኔቸራቸው። ለምን ነገ ወደ ቁም ነገር መሄዳችን ስለማይቀር ያን አይነት ሰው ካልሆንክ መቀጠል እንደማትችል ታውቋለች። ምን ሰብኮንሺየስሊ ሃርድዋይርድ ናቸው። ገብቷል። ምክንያቱም ያ ኢንቫይሮንመንት ስቴብል ካልመሰላቸው፣ የሚያዋጣ ካልመሰላቸው፣ ዘላቂ ካልመሰላቸው ሰብኮንሺየስሊ ምን ይፈልጋሉ? ሌላ የሚያዋጣቸውን ሰው ማየት ይፈልጋሉ። ሳ ነው ሶሻል ሚዲያ ላይ እናያለን አይደለም። የሆነ ሰውዬ ጋር ታያታለህ፣ የምታገባው ሌላ ሰው ነው። ያንጌጅ ላይ አብዛኞቻችን አይተናል አይደለም። የሆነ ሰው ትሆናለህ፣ የሆነ ማታውቀው መላጣ ዲያስፖራ ይመጣና መርጡ ሴቶች ወይም የትዳር አጋር ወይ ፍቅረኛ ሲመርጡ ኢቮሉሽናሊ የሚያዩት ከመልክ ከምናምን በላይ ማቹሪቲ ዋይስ ወይም ከጨዋታ ከምናምን በላይ ስቴቢሊቲ ፕሮቫይድ ማድረግ፣ ፕሮቴክት መሆን፣ ሴፍ የሆነ ስቴብል ኢንቫይሮንመንት መፍጠር ይችላል ወይ ያ ሰው አለው ወይ አቅሙ ነው። ኢቭን ለጊዜያዊ እንኳን ገንዘብ ቢኖርህ የዘላቂ ነው ወይ ያሳስባቸዋል። ሁለተኛው ደግሞ ኢሞሽናል ፉልፊልመንት ነው። በኢሞሽን ፉልፊል አለመሆን። አሁን ብዙ ጊዜ ይሄ ደግሞ የሚፈጠረው በገንዘብ ሳትስፋይድ ትሆንና ሪሶርስፉል ትሆናለህ። ከዛ ደግሞ ስራዬን ማለት ትጀምራለህ። የዚህ ዘመን ደግሞ ፈተና እሱ ነው አንደኛው። ሪሶርስ ኖሮም ሴት ልጅ ስትሄድ ታያለህ አይደል? የዛኔ ደግሞ ትፈልጋለች ኢሞሽናል ቦንዲንግ። ሁለተኛ ላይ ሴት ልጅ ቦንድ የምታደርገው ፍቅሯ በኦክሲቶሲን ወይም ደግሞ ኢሞሽናል በሆነ ኢንቲሜሲ፣ ፊዚካል ኮንታክት፣ አብሮ ታይም ማሳለፍ፣ በእንደዚህ አይነት ነገሮች ኢሞሽናሊ ቢውልድ ካንተ ጋር የተሳሰረች ትመጣለች። ለዛ ነው ባይዘው ፒዩሪቲ በጣም ኢምፖርታንት የሚሆነው ለሴት ልጅ። ፒዩሪቲ ማለት ያው ድንግልና የሚባለው ነገር ሴት ልጅ ንጹህ መሆኗ ከሌላ ወንድ ጋር ብሎ ሰው የሚያስበውም ከዛ አንግል ነው። በቃ ፒዩር ስትሆን ካንተ ጋር ብቻ ቦንድ የማድረግ ቻንሷ ሰፊ ነው ተብሎ ስለሚታሰብ አንተን ብቻ የሚፈልገው ተረተኛል። ሶ ያን ኢሞሽናል ቦንድ ትፈልገዋለች፣ ትጠይቃለች፣ የለህም ትሞክራለች፣ የለም ስራህን ነው። አንተ ቤቱ ፉል ስለሆነ G+4 ስለሰራ አለማማን ነው አገራማን ነው ብለሃል። ሶ ያን ቦንድ ትፈልገዋለች፣ ታመቻቻለች፣ ራት ልትጋብዝ ትሞክራለች። ይሄ ፕራክቲካል ኤክስፒሪየንሶች ነው የምነግራችሁ ከማውቃቸው። ራት ልትጋብዝ ትሞክራለች አይደል? የሆነ ነገር ምናምን ሮማንቲክ አድርጋ ኬርለስ ትሆናለህ፣ ይደክመሃል ወይ እረዳሃለሁ አንተንም። ግን እዚህ ጋር ግን ምን እየፈጠረ ነው? ቦንዱ እየላላ ነው። ምክንያቱም ኢሞሽናሊ ስቴቢሊቲን ትፈልጋለች ሴት ልጅ። ኢሞሽናል የሆነ ስቴቢሊቲ አለልኝ፣ ይወደኛል፣ እኔ ብቻ ነኝ ስፔሻል ለሱ። አቴንሽኑን ገብቷል አይደል? ምክንያቱም ያን አቴንሽን መፈለጓ ነው እሷን በራሷ ደስተኛ እንድትሆን የሚያደርጋት። ያን አቴንሽን ማግኘቷ ራሷን እንድትወደው ያደርጋታል። ከአንተ የምታገኘው አቴንሽን ገባህ አይደል? የኔ ቆንጆ፣ የኔ ፍቅር መባሉ፣ ጊፍት መምጣቱ አይደል? ኢቨን ሴክሹዋሊ እንግዲህ በትዳር ውስጥ ሌላ አይነት ሀሳብ ፕሮጀክት እንዳላረግ፣ ግን በትዳሩ ሴክሹዋሊ ራሱ መጓጓት ከእሷ ጋር ለመሆን የሚሰጣት ነገር አለ፣ ስለ ራሷ አመለካከት ገባህ አይደል? ያን ቦንድ እየቀነሰ ይመጣል። ለምን? ውጪ ነህ አንተ። ምናልባት እንግዲህ ስራ በዝቶብህ ሊሆን ይችላል፣ ብዙ ነገር ምናምን ስታለማምዳት ያን ዲስታንሱን ፕራክቲስ ማድረግ ትጀምራለች ካንተ ውጪ። ገብቷል? ቦንዱም እየላላ ነው፣ ያለማመድካት ነው ካንተ ውጪ መኖሩን ገባህ አይደል? ከዛ ደግሞ የሆነ አፈጨላጤ ኦር የሆነ ሰውዬ ይገባልሃል በዛ ጋር ያንን ኢሞሽናል ሰፖርት ቢሰጥ አይደለም ትሪት የሚያደርጋት የሆነ ነገር የሚሰጣት ልቧ ወዴት ሄደ? ኦፍኮርስ ስለምትፈልገው ማለት ነው። በፋይናንስ ደግሞ ሲሳካ ብዙ ጊዜ ወይም ደግሞ ይሄ ፕሮቫይድ ፕሮቴክት ምናምን ማድረጉን አሪፍ ሲሆን ያኛው ደግሞ ይሆናል። ለምን ሲባል ኢሞሽናል ፕሮቴክሽንም ስለሚፈልጉ ከራሷ ስሜት ከራሷ ሀሳብ ራሱ ፕሮቴክት ካላረካት ሴት ልጅ አንዳንዴ ሮንግ ዲሲሽን የሚወሰን ነገር አለ። በዚህ ስትነቃ መሄዷ ሲገባ ወይ የሆነ ስልኳ የሆነ ሰውዬ ሲደውል ሳይ ትደነግጣለህ አይደል? ከያ ሰው ጋር የሆነ ነገር ጀመረች ብለህ ትደነግጣለህ። አገር እያስተላለ ምን ቢባል ቢሰራ አሻትልም በብዛት ለምን ኦሬዲ የለም፣ በቃ ሞቷል፣ ስሜቱ ጠፍቷል። በቃ ኦን ማድረግ አይቻልም። ድጋሜ ደግሞ ኢፈርት ነው። ይህንን ስናገር ሴቶች ሊደብራቸው እንደሚችል አውቃለሁ። ኢፈርት ነው። ሴት ልጅ ያወጣችውን ኢፈርት የምታወጣውን ኢፈርት ማለት ጥረት ማለት ነው። ዛ ሪሌሽንሺፕ ላይ ኢንቨስት የምታደርገውን ኢሞሽናሊ፣ ሜንታሊ ምናምን ኢንቨስት የምታደርጋቸውን ነገሮች ሪስፕሮኬት ከአንተ ካላገኘች አይኗ ወደ ሌላ ማየት ይጀምራል። ሶ ኤኒዌይስ ኢፈርትም አሪፍ ካልሆነ ዛ ሪሌሽንሺፕ ውስጥ ኢፈርት እያደረገች ያለችው ነገር ፋይናንሻሊ፣ ሜንታሊ፣ ኢሞሽናሊ፣ ታይም ዋይስ ምናምን እያደረገች ሪተርን ከሌለው የሰለቻት አሁንም ሶ ምናልባት ሳታስበው የተወች የመሰለ ኮንስተንት ይሄን ነገር ሞክራ ሊሆን ይችላል። መጨረሻው ሃይፐር አዌርነስ አላቸው። ሃይፐር አዌርነስ ምን ማለት መሰለ? ኤክስትሪምሊ ያስተውላሉ ባህሪና ፓተርን። እያንዳንዱ ድርጊት ትላንት ካረካት ላይ እንደተለየ የሆነ ነገር ገብቶ ነው ማለት ነው ይለዋል። በጣም ዶት ኮኔክት ማድረግ ይችላሉ። በጣም ኢሞሽናሊ ኢንቨስትድ ስለሆኑ
ስለዚህ ተረተኛን ትረዳለች። ኢቭን ሮንግ ሳይድ እንኳን ስትይዝ ሮንግ መስመር ውስጥ ገባ የምትወድ ሴት በጣም ነው የምታይ። ከዚህ በፊት የምችን ነገር ተናግሬ ብዙ ሰው ተቀይሞኛል። ሴት ልጅ ደካማ ጎንን ማየት ትችላለች። የምትወድ ሴት ስል ሴት የምታውቀው ነገር የለም ምናምን። እኔ በደንብ እንደ ሴት ልጅ እኔ አሁንም ደንገራችሁ የምትወድ የምታውቅ የቅርብ ሴት እንደሷ ያንተን ደካማ ጎን የሚያውቅ የለም። ራስን ማሻሻል ከፈለክ አንዳንዴ ጀጅመንቷን ብሰማው ጥሩ ነው። ተረተኛ ለምን ፓተርንን ያሉ እያንዳንዱ ትላንት ዛሬ ተነጎዲያ አዲስ ነገር ጀምረሃል ይለዋል አይደለ? የሆነ ነገር ካረካ አንተ እኮ በጣም ይታወቅብኛል ብለው አላሰብክም። የሆነ የሚነግራቸው ኢንቱዊሽናቸው ይነግራቸዋል። በዛ ላይ እያንዳንዱ ያስተውላሉ። ምን ከትላንት ምን ለውጥ እንደነበረ ፊት ሲጠቋቁር፣ ከንፈር ሲጠቁር፣ የሆነ ነገር ስትል፣ ራስን ስትል ምናምን ዳታውን እያንዳንዱ ነው የሚያስተውስ። ብዙ ወንዶች ሚስት ጸጉር ቀለም ሁሉ ተቀይሮ አታስተውልም አይደል? እንዲህ ነበር እንዴት እላለሁ ማለት ነው።